አሁን ይህንን ቪዲዮ እያየህ ያለኸው በአጋጣሚ ይመስልሃል? አይደለም። ማህበራዊ ሚዲያና አሁን የምትኖርበት ዓለም አንተን ደካማ፣ ፈሪ፣ ተጠቃሚና ሰነፍ አድርጎ በቁጥጥሩ ስር አውሎሃል። ልክ በታዋቂው ዘማትሪክስ ፊልም ላይ እንዳሉት ሰዎች አንተም ሳታውቀው በአንድ ትልቅ የአእምሮ እስር ቤት ውስጥ ነህ። በየቀኑ በተመሳሳይ ሰዓት ትነቃለህ፣ ተመሳሳይ ቪዲዮዎችን ስክሮል ታደርጋለህ፣ ተመሳሳይ ፍርሃት ያስጨንቅሃል። አንተ ነፃ ሰው ነህ ወይስ በየቀኑ የሚደገም ማሽን? ዛሬ አእምሮ እንዴት ሃክ እንደተደረገ እናም ከዚህ የማትሪክስ አዙሪት ወጥተህ በአንድ ወር ውስጥ ፍጹም የተለየና ጠንካራ ሰው መሆን የምትችልበትን 5 አስደንጋጭ የሚስጥር ቁልፎች አሳያለሁ። እስከ ቪዲዮ መጨረሻ ድረስ ለመቆየት ድፍረቱ ካለ ቀዩን ክኒን ለመዋጥ ዝግጁ ሁን። ወደ ዋናው ሐሳብ ከመግባታችን በፊት ይሄ ቻናል ሕይወታቸውን መቀየር ለሚፈልጉ ቆራጥ ሰዎች ብቻ የተዘጋጀ ስለሆነ ሰብስክራይብ በማድረግ የንቅናቄው አካል ሁኑ። አንደኛውና ትልቁ ምልክት ጠዋት ከእንቅልፍ ስትነቃ መጀመሪያ የምታደርገው ነገር ምንድን ነው? ዓይንህን ከመግለጥ በፊት እጅህ የሚፈልገው ስልክህን ነው። ስልኩን አንስተህ የሌሎችን ሰዎች ፎቶ፣ የቲክቶክ ቪዲዮ ወይም የመልእክት ድምፆችን ማየት ትጀምራለህ። ይህ ምን ማለት እንደሆነ ታውቃለህ? ቀኑ ገና ሳይጀምር አእምሮ ገና ትኩስና ንቁ እያለ የራስህን ህልም ማሰብ ሲገባ ለአልጎሪዝምና ለሌሎች ሰዎች ስሜት ባሪያ አድርገህ አሳልፈ ሰጠው ማለት ነው። ማትሪክስ የመጀመሪያውን ነጥብ አገኘ። አንተ ሳታውቀው አእምሮ ዶፓሚን በሚባለው የደስታ ሆርሞን ሱስ ተጠምዷል። ጠዋት ስልክህን በንክኪ ስትከፍት አእምሮ አንድ አፍታ ደስ ይለዋል። ከዚያ ግን ቀኑን ሙሉ ትኩረት የማጣት የመስነፍና የመደበር ስሜት ይከተልሃል። ከዚህ ለመውጣት የመጀመሪያው ህግ ጠዋት በተነሳ በአንደኛው ሰዓት ውስጥ ስልክህን በፍጹም አትንካ። ሁለተኛው ምልክት አንተ የሰበብ ማሽን ሆነሃል። ለውጥ ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ የተከበረ ማንነት እንዲኖር ትመኛለህ። ግን ሁል ጊዜ የምትናገረው ነገር አለ። አሁን ሰዓት የለኝም፣ መጽሐፍ ለመግዛት ብር የለኝም፣ ሀገሪቱ አልተመቻችኝም፣ ቤተሰቦቼ አልደገፉኝም። እውነቱን ልንገርህ፣ ማትሪክስ በአእምሮ ውስጥ የሰበብ ፕሮግራም ጭኖብሃል። ውጫዊ ጠላት የለም። ትልቁ ጠላትህ አንተ ራስህ ነህ። አልጋ ላይ ተኝቶ ቪዲዮ ማየት፣ ሰዓት ማባከን እና ሰዎችን ማማት በጣም ቀላል ነው፣ ምክንያቱም ምቾት አለው። ነገር ግን እውነተኛ ጀግናና ስኬታማ ሰው የሚወጣው ከዚህ ከምቾት ቀጠና ወይም ኮንፈርት ዞን ውጭ ነው። ራስህን ለመገንባት መከራን፣ ድካምንና እንቅልፍ ማጣትን መጋፈጥ አለብህ። ዛሬ ሰበብ መደርደርን ካላቆምክ ከ5 ዓመት በኋላም አሁን ያለህበት ቦታ ላይ ሆነ ታማርራለህ። ሶስተኛው ምልክት በየቀኑ በዲጂታሉ ዓለም ውስጥ በሚፈጠሩ የውሸት ጦርነቶች ላይ ጊዜን ማጥፋት ነው። በማህበራዊ ሚዲያ በሚወጡ ወሬዎች፣ በሰዎች የግል ህይወት ጭቅጭቅና በማይጠቅሙ ቲክቶኮች ላይ ገብተህ ኮሜንት ስትጻጻፍና ስትናደድ ትውላለህ። አንድ ትልቅ የሚስጥር እውነት ልንገርህ፣ በዘመናችን ትልቁና ውዱ ሀብት ትኩረት ወይም አቴንሽን ነው። አንድ መተግበሪያ ስትጠቀም ክፍያ ካልጠየቀ ምርቱ መተግበሪያው ሳይሆን አንተ ነህ። እነሱ ያንተን ትኩረትና ሰዓት ለትላልቅ ማስታወቂያ አስነጋሪዎች በቢሊዮን ዶላር ይሸጡታል። አንተ ግን በነፃ የህይወትን ውድ ሰከንዶች እየሰጠሃቸው ነው። ያንተን እውነተኛ ጉልበትና ጊዜ እየሰረቁ እንደሆነ እያወቅ ለምን ዝም ትላለህ? ጉልበትህን ለትርኪ ምርኪ ወሬዎች በነፃ አትሽጥ። አሁን ደግሞ መፍትሄውን እናውራ። ከማትሪክስ ወጥተህ ራስን የምትገነባበት እጅግ ኃይለኛው መንገድ ዘጎስት ሞድ ወይም የአንድ ወር ዝምታ ይባላል። ይህ ማለት ምን ማለት ነው? ለሚቀጥለው 1 ወር ያህል ከሰዎች እይታ ጥፋ። በየፓርቲው በየካፌውና በማይጠቅሙ ማህበራዊ ሚዲያዎች ላይ አትታይ። ሰው የት እንደገባ ሲጠፋው አንተ በዝምታ አዲሱን ማንነትን እየገነባ ነው ማለት ነው። በዚህ በ1 ወር ዝምታ ውስጥ 3 ነገሮችን ብቻ አድርግ። አንደኛ፣ አእምሮህን መግብ። በቀን 10 ገጽ መጽሐፍ አንብብ፣ አዳዲስ ክህሎቶችን ተማር። ሁለተኛ፣ አካባቢህን አጽዳ። ጊዜህን የሚበሉና ወደ ኋላ የሚስቡህን ሰነፍ ጓደኞች በቁርጠኝነት ተዋቸው። ሶስተኛ፣ በዝምታ ሥራ። የምትሠራውን ሥራ፣ የምታወጣውን ዕቅድ ለማንም ሰው አታውራ። ሰዎች ለውጥህን ማውራት ሳይሆን ውጤትህን ድንገት አይተው መደንገጥ ያለባቸው። አምስተኛውና የመጨረሻው ምስጢር ለውጥን በአንድ ቀን ለማምጣት አትልፋ።
የአውሮፕላን አቅጣጫ መለኪያ ወይም ኮምፓስ ላይ በአንዲት ዲግሪ ብቻ ብትሳሳት ማረፊያ ፍጹም የተለየ ሀገር ይሆናል። በሕይወትህም ውስጥ በየቀኑ የምታደርጋት አንዲት ትንሽ ምርጫ፣ የምታነባት አንዲት ገጽ፣ የምትሰራት የ10 ደቂቃ ስፖርት፣ የምትቆጥባት አነስተኛ ብር አሁን ላይ ምንም ለውጥ ያመጡ አይመስልም። ነገር ግን ከ3 ዓመት በኋላ የት እንደምትደርስ የሚወስኑት እነሱ ናቸው። ዋና ቁም ነገር የመሮጥህ ፍጥነት ሳይሆን የምትሄድበት አቅጣጫ ነው። ዛሬ የምትችላትን ጥንካሬ ያሳይ። የወደፊቱን ማንነትህ ራሱን በራሱ ውብ አድርጎ ይገነባል። አሁን ምርጫው ያንተ ነው። ቪዲዮው ሊያልቅ ጥቂት ሰከንዶች ብቻ ቀሩት። ይህ ቪዲዮ እንዳበቃ እንደ ድሮ ስክሮል እያደረግ ወደ እስር ቤት ትመለሳለህ ወይስ አሁኑኑ ስልክህን ዘግተህ ወደ እውነተኛው ሕይወትህና ግንባታ ትሄዳለህ? ከማትሪክስ ወጥተህ አዲስ ታሪክ ለመጻፍ ቆርጠ ከሆነ ኮመንት ላይ እጀምራለሁ ብለህ ጻፍና ቀይዋን ኢሞጂ አስቀምጥ። ለራስ ቃል ግባ። ቪዲዮ ከተመቸ ላይክ አድርገው። ለምትወደውና እንዲነቃ ለምትፈልገው ጓደኛ ሼር አድርገው። በሚቀጥለው ቪዲዮ እስከምንገናኝ ንቃ፣ ዝም በል እና በብርታት ሥራ።